እህት እዛ ቁጭ ብላ ስለ ወንድም ታሞ ስትመሰክር ነበር። በቃ ረዲ አብዶ ምናምን ወጥቷል፣ ጎዳና ወጥቷል። ወንድምሽ ባንቺ ምክንያት ወደ ጌታ ይምጣ። በጌታ በኢየሱስ ለቤተሰቦቻችሁ መድኃኒት ሁኑ። እግዚአብሔር ክብሩን በእናንተ ይገለጥባችሁ። ወንድሜ አሁን ድኖ እዛው አራምቤ ዩኒቨርሲቲ ትምህርት ቀጥሏልና በመጀመሪያ አካባቢ እዚህ ኮንፈረንስ ላይ ነው መጣሁትና ስመጣ እኔ ለእቴ ነው ላጸልይ የመጣሁት። ምን ነበር እህቴ ዩኒቨርሲቲ ተማረችና እሷ እዚህ ውሃ ወስጄ ሄጄ ነበር። ከዛን ትምህርት አቋርጣ ሜዲሲን ተማሪ ናት፣ አቋርጣ ነበር። ከዛን ውሃውን እሷ እምነት ውስጥ የለችም፣ ነግሬው ነበር በሰዓቱ። ከዛን ትምህርቱን አቋርጣ ነበር። ውሃውን በሰው ነው ሰጠሁት እኔ እሷ ጋር ስለማትለው። ከዛን አይላንዱን ቀይሬ ጸበላስ መስዬ ነው ሰጠሁት። ከዛን በዚህ አመት ተመራቂ ናትና ተጸለይዋ ከተጠች በኋላ እግዚአብሔር ሰላም አደረጋት። ለጌታ ክብር አምጧት። ሌላ ደግሞ ወንድሜ እሱም አዲግራት ዩኒቨርሲቲ አቋርጦ ፋርማሲ ተማሪ ነበርና አቋርጦ ከቤተሰብም ተለይቶ እና ያን ቀን ማሚ ነበር መጥቼ እዚህ ጋር ብዙ ሰው ነበርና ግን እዛ ቀዳዳ ጫታ ምናምን ነው በቃ ካቋረጠ 7 አመቱ ነውና በቃ ቤተሰብም አይፈልግም፣ ማንኛው ሰው አይፈልግም። ከዛን እግዚአብሔር ለምንድነው አንድ እህት እዛ ቁጭ ብላ ስለ ወንድም ታሞ ስትመሰክር ነበርና ማሚ ውሃ ስጭኝ አልኳት እና ውሃ ሰጠችኝና እሱም እንደው እኔም አይፈልገኝምና እኔ ሳይኝ በድንጋይ ነው የሚያባረረኝና በቃ ረዲ አብዶ ምናምን ወጥቷል፣ ጎዳና ወጥቷል። አዎ ከዛን እሱ ጓደኛው ተሆኖ በቃ እዛ ጋር ጫት የሚቆሙት ይሄ ውሃ ብትሰጠውስ ይሄ ይጠጣ እስኪ ስለው አንቺ ምንድነው ይሄ ያቃጥላል አለኝ። አብሮ የሚቀም ልጅ ማለት ነው። ከዛን ስጠው አንተ ችግር የለውም አልኩት። ወንድሜ አሁን ድኖ ትምህርት እዛው አራምቤ ዩኒቨርሲቲ ትምህርት ቀጥሏልና ለጌታ ለኢየሱስ ክብር አምጡት። ሃሌሉያ! ለሰው የማይቻል እግዚአብሔር ይቻላል። ያ ከዩኒቨርሲቲ ወጥቶ ጎዳና ላይ ሁሉ መተኛ ጀምሯል። ጫት መቃም ጎዳና ተዳዳሪ ሆኗል። ህይወቱ ሁሉ ተበላሽቷል። ዘመድ ቤተሰብ ጋር አይጠጋም፣ ቤተሰብ አይፈልግም። በዚህ በጎደኛ በኩል የተጸለየ ውሃ ስትልክ ውሃውን ጠጣ። ከዛ በኋላ እግዚአብሔር አይምሮም ልቡን ሁሉም ነገር ምን አደረገው? ቀየረው። አሁን ዩኒቨርሲቲ ላይ ትምህርት እየተማረ ነው። ለጌታ ክብር አምጡት። እናቴ ጴንጤ ሲባል አይወዱም፣ ፋሚሊ የአንቺ ቤተሰብ አይወዱም። አዎ ከዛን እናቴ ልጆቼን ያዳነልኝ እኔ ግን የሚቀርበኝ ስለሌለ እድር ምናምን ስለምን እኔ በቃ ልጆቼ ወደ ጌታ ከሄዱልኝ ያንቺ አምላክ በጣም አምላክ ነው ዋይኒኬ ዋቀረና አንጀቴና በኦሮምኛ ያንቺ አምላክ ነው ልጄን እንዴት ነው አዳነው አለችኝና በፊት እኔ እዚህ ሲመጣ መጀመሪያ ቀን ስለ ገጠር ሲሄድ ማለት ነው ጸልይልኝ ነበር። እዛ ሲሄድ አይቀበሉኝም ብዬው ከዛን ሆዲ ግን ይቀበሉኛል። እናቴም እኔ የምለው ነው የምትሰማውና ከዛን እኔ ግን ጌታን ባልቀበል ቀብር ቦታ ስለማላገኘው ልጆቼን አለችኛ። እግዚአብሔር ሰው ያን ቀን ቤተሰብሽን ትወርሻለሽ ብለኸኝ ነበርና እንደዛው አሁን 4 ሰው ወደ ጌታ መጥተዋልና ጌታ ለጌታ ለኢየሱስ ሃሌሉያ! በማለላውጭ በጌታ በኢየሱስ እግዚአብሔር እንደ እንጀራ ቤተሰቦቻችሁን አሳልፎ ይስጥ። በእናንተ ምክንያት ወንጌል ይሰበክ። እግዚአብሔር ሞገስና ጸጋን ይጨምርላችሁ። ግንባራችሁ ላይ የመንፈስ ቅዱስ እሳት ይቀመጥ። ወንድምሽ ባንቺ ምክንያት ወደ ጌታ ይምጣ። በጌታ በኢየሱስ ለቤተሰቦቻችሁ መድኃኒት ሁኑ። እግዚአብሔር ክብሩን በእናንተ ይገለጥባችሁ በኢየሱስ ስም። አንዱ ደግሞ አጎቴ እያም ነበርና ፎቶ ይዤ መጥቼ ለማሚ ሰጥቼ እሱ በጌታ አይደለም እኔ መጥቼ መሰክራለሁ። አሁን ኦፕራሲዮን ሊሆን ነው። አሁን አንድ ጊዜ እዚህ ይታያል፣ ሌላ ቦታ ይታያል፣ አይገኝም፣ በሽታው አይገኝም። እና ማሚን እዛ ቆሜ ጸልይልኝ ይሄ ላይ ቃል አውጭልኝ አልኳትና መተሽ ተመሰክሪያለሽ ነው አለችኝና እሺ ብዬ ሄድኩ። ከዛ እኔ ይዤ ሳልወጣ ኦፕራሲዮን ሆኖ ወጥቷል አሉኝ እና ከዚህ ገብቼ ወደ ቤት በነጋታው ወጥቷል ኦፕራሲዮን ሆኖ አሉኝ እና አሁንም ደግሞ ድጋሚ ኦፕራሲዮን ለምን እንደሆነ ሳይታወቅ አሁንም ኦፕራሲዮን ተባለና ስታዘዘው እኔ አሁን መጥቼ ማሚን
እዚህ ጋር ልጃችሁ ግሮሪያ ነበረችና እዚህ ጋር ዘይት አፍሳ ነበረ መሬት ላይ ጠረጴዛው ላይ ማሚ እንደዚህ በሶፍት ስጠቅልል ነበረ ያን ሶፍቱን እጄ ላይ ያደረገችልኝ እኔ ግን ጸልይልኝ ሊላት ነበርና ላጎቴ ማለት ነው ያን ይዤ ሄድኩ አዲስ አበባ ይዤ ሄድኩ ታይል ሃይማኖት ሆስፒታል ነበር የተኛና እዛ ይዤ ሲሄድ ልክ እኔ ሲገባ አንቺ ይዘሽው የመጣሽው ደስ ይላል እስኪ ስጭኝ እጄ ላይ ያለኝ እሱ አሁን ኦርቶዶክስ ነው ጴንጤ ሲባል አይወዱም ሲጀመር ከዛን ኦፕራሲዮኑ ህመሙን ቦታው ተገኘ እሱም ድኖ ወደ ቤቱ ገብቷል እግዚአብሔርን አመስግኑልኝ እኔ ለጌታ ለኢየሱስ ክብር አምጡት ሃሌሉያ የመጨረሻ ምስክሬ ደግሞ የፍርድ ቤት ኬዝ ነበረንና በቃ ነገሩ ተዘጋግቶ የቤተሰብ ውርስ ነገሩ አልቋል በቃ ማለት እኔ እያለቀስኩ ነው ሄድኳትና እሷ ጋር ከሰማሚ እንደዚህ ነው ግን መሬቱ የኛ ነው ማለት በብር በዝምድና በሁሉም ነገር ሊወሰድ ነው ስላት ውሃ ቤት እንኳን አልነበረም ከሱቅ ነው አምጥታ እንደዚህ አርጋ ነው ሰጠችኝና ከዛን ሐሙስ ነው አርብ 8 ሰዓት ላይ ቀጠሮ አለንና እኔ መሄድ ስላልቻልኩ በመኪና ላኩት በመኪና ልኬ በመኪና ምን እንደምታረጉ ታውቃለህ አልኩት እነሱ ጸበል ነው ብረስጣቸው ላይቀበሉክ ይችላሉ አልኩት ወንድሞቼ ስለሆኑ ማለት ነው ስለዚህ ልክ እዛ ሲደርሰው ሰውዬ አልጽፍም አለ ማለት ከተማ መስተዳደር አልጽፍም አለ እና ልክ እዛ ሲደርሱት አይጽፍም ብሎኛል ብሎ ፍርድ ቤቱ ጋር ይሄዳሉ ለምን አይጽፍም ባስቸኳይ ጽፎ ማላክ አለበት ብሎ ፖሊስ ይልካል ልክ ፖሊስ ልከው ያ ውሃ ይዞ ነው እነሱ አላወቁም ውሃውን ይዞ ነው ሄዱት ሰውዬው ተሳስቶ በራሱ የቀበሌም አይደለም የመንግስትም አለ መሬቱ የመንግስት ነው ፍርድ ቤቱ ውሳኔ ሲሰጠው የትኛው መሬት የመንግስት ነው እኛ ግብር ከፍሎበት መኖር ውርሳችሁ ተወስኗል ብሎ ተወሰነልን እግዚአብሔርን አመስግኑልኝ እንደኔ ለጌታ ክብር አምጡት ለኢየሱስ አሁን መሬቱ የቤተሰቦቻችሁ መሬት ረጅም ጊዜ ክርክር ላይ ነበረ ስትከራከሩ የነበረው መሬቱ አሁን ወደ እጃችሁ ገፍቷል ካርታ ይዤ እመጣለሁ ካርታ ይዘሽ ትመጪያለሽ ሳምንት ይዤ እመጣለሁ ሳምንት ካርታው ይዘሽ ትመጪያለሽ ለጌታ ክብር አምጡት ሃሌሉያ ምን ያክል ጊዜ ነው በዚህ ክርክርና ክስ ላይ የነበረው ምን ያክል ጊዜ ነው ይሄ ማለት 2 አመት ሊሆነው ነው ግን ቤተሰብ ወንድ አጎቴ የኔ ነው አለ አጎቴ ደግሞ የኔ ነው ብሎ እሱ መረጃ ሳጠው ተው ከዛን አሁን ደግሞ በማናቃቸው ሰዎች በኩል ክስ ተነሳ ሌላ የቀበሌ ነው ይላል የሌላ ደግሞ የመሰጋጃ ነው ይላል እናንተ እንዳትወስዱ 500 ካሬ ነው ያ እዛ ቤት ደግሞ እዛ መሬት ላይ የእግዚአብሔር ቤት ነው የሚሰራበት ብዬ ከእግዚአብሔር ጋር ቃል ገብቻለሁ ለጌታ ክብር አምጡ ለኢየሱስ ሃሌሉያ በጌታ በኢየሱስ ስም አሁንም እግዚአብሔር ምድርቷን አሳልፎ ይስጥሽ ቤተሰቦችን አሳልፎ ይስጥሽ የእግዚአብሔር ጸጋ ያገኝሽ ክፉ ኃይል ሁሉ ይመታ በስራሽ ላይ ለውጥ ይሁን ሽፍት ማድረግ ይሁንልሽ በኢየሱስ ስም